بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው هذه الآلام ستنتهي على باب الجنة እነኚህ ስቃዮች በጀነት ደጃፍ ያበቃሉ። ስቃዮቹ ሲራጥን ከተሻገርክ በኋላ ያበቃሉ። አንተ የተባረክ ሰው ሆይ ስቃይህ የሚያበቃው በባለ አጎበር አልጋዎች ላይ ተጋምደህ ስታርፍ ነው። ህመሙ የሚያበቃው መላእክቱ በየበሩ እየገቡ ሰላምታ ሲያቀርቡልህ ነው። ሰላም ለናንተ ይሁን፣ ይህም እንዳ በመታገሳችሁ ነው። የመጨረሻይቱም አገር ምን ታምር ይሏቸዋል። ህመሞቹ የታሉ? በጀነት መንክር ህመም ያበቃል። ومع غمسة في النار تنتهي الأفراح المزعومة በአንዲት እሳት ውስጥ መነከር የውሸት ደስታዎች ያበቃሉ። ስለዚህ ወዳጆች መልእክተኛው አለይሂ ሰላቱ ወሰላም ለባልደረቦቻቸው አንዳችሁ በአላህ ላይ ጥሩ ጥርጣሬ ሳይኖረው መሞት የለበትም ይሏቸው ነበር። አላህ ሱብሓነሁ ወተዓላ ከምናስበው በላይ እንደሆነ ማሰብ አላህ ከምትገምተው በላይ ታላቅ ነው። ጥራት ይገባውና ሲለግስ አእምሮች በሚያስደምም መልኩ ይለግሳል። ከማትገምተው ሲሳይን ያመጣልሃል፣ ከማትገምተው እድልን ያጎናጽፋል። ኢብራሂም አለይሂ ሰላም እየተቀጣጠለ ወዳለና ወደሚለበልብ እሳት ሲወረወሩ ከአዛኙ ጌታ እንጂ ከማንም እርዳታን አልከጀሉ። አላህ ሱብሓነሁ ወተዓላ በቂያችን ነው፣ ምንኛ ያማረ መመኪያ። ከዚያም አላህ ሱብሓነሁ ወተዓላ እሳት ሆይ በኢብራሂም ላይ ቀዝቃዛ ሰላምም ሁኚ አለ። النار نار إبراهيم هي النار التي عندنا وتحرق ኢብራሂም አለይሂ ሰላም የተወረወሩበት እሳት አሁን የምናውቀው አይነት እሳት ነው። ኢብራሂምን ከእሳቱ ያዳናቸው ጌታ እርሱ ሕያው ራሱን ቻይ የሆነው አላህ ሱብሓነሁ ወተዓላ ነው። ስለዚህ ከአላህ ጋር ሁን። ኢብራሂም አለይሂ ሰላም ሃጀርንና ኢስማኤልን አለይሂም ሰላም አዝመራ በሌለው ሸለቆ ውስጥ አስቀመጧቸው። ውሃ አዕዋፋት በሌሉበት ደረቅ አየርና ተራራዎች ብቻ ባሉበት ቦታ ተዋቸው። ከዚያም ሃጀር እንዲህ አለች፣ አላህ ነው ያዘዘህ? አዎን አሏት። እዩ ምን ያክል በአላህ ላይ እንደተማመኑ፣ በአላህ ላይ መልካም ጥርጣሬን አሳደሩ። ከዚያም ዱዓ አደረጉ። ከዚያም በምድር ካሉ ምርጥ ቦታዎች ቀዳሚ ሆነች። ሰዎች ከየቦታው የሚጎርፉላት የዓለም የደስታና የልቀት ማዕከል ሆነች መካ። ቤተሰባቸውን ጥለው ሲሄዱ አላህ ሱብሓነሁ ወተዓላ እንደሚጠብቃቸውና እንደሚመግባቸው እንዲሁም ወደዚያች ምድር የመልካም ነገር ፍሬዎች ሁሉ እንደሚያመጣ ባለ ሙሉ እምነት ነበሩ። ሙሳ አለይሂ ሰላም ውሃው ፊት ለፊታቸው፣ ፍርዓውንና ሰራዊቱ ከኋላቸው፣ ተራራዎች በስተቀኝና በስተግራ በኩል አሉ። የውሃው ከፍታ ማዕበሉም አለ። ህዝቦቹም ሊደርሱብን ነው እያሉ በፍርሃት ተወረሩ። ነገር ግን በማን ነው የሚመሩት? ከፊት ሆኖ የሚመራቸው ማን ነው? በአላህ ላይ የተማመነ ሰው፣ ተስፋውን በአላህ ላይ የጣለ በፍጹም አይደርሱብንም፣ አላህ ከኔ ጋር ነው አሉ። ባህሩን መታ አደረጉት። ከዚያም ለሁለት ተከፈለ። ይህ በአላህ ላይ መተማመን ነው። በአላህ ይሁንብኝ። አንድ ሰው ነቢያቶች በጌታቸው ላይ ያላቸውን ያክል በጌታው ቢተማመን ምንም በር አይዘጋበትም። ወላሂ በልቡ ጭንቀት አያልፍም። የምስጋና የደስታ የመተማመን እንባን እንጂ የቁጭት እንባን አያነባም። ነገር ግን በአንዳንድ የደከሙና በሐዘን ዳርቻ ላይ ቆመው ተደረሰብን እኮ የሚሉት ልቦች ከተውሂድ በመራቃቸው ነው። ሁሉንም ነገር አጣህ፣ ገንዘብ አጣህ፣ ጤና አጣህ። ወንድሜ አላህ እኮ ክፋትን አይፈጥርም። አላህ ሱብሓነሁ ወተዓላ በእያንዳንዱ መስጠትና መውሰድ ጥበብ አለው። አላህ አንድን ባሪያ እየወደደ ሊወስድበት ይችላል። አንድ ባሪያ እየጠላው ሊሰጠውም ይችላል። አላህ ሱብሓነሁ ወተዓላ መውሰዱ ልግስና ነው። አንዳንድ ሰው አላህ ሱብሓነሁ ወተዓላ አይኖቹን ሲወስድበት፣ ገንዘቡን ሲወስድበት፣ ልጆቹ ከሰውነቱ አካላት የተወሰኑት እግሮቹ ቢቆረጡ፣ ደሙ ቢፈስ የሚረበሻል። ነገር ግን በላጩ ተግባር በምስጋና ምላስን ማንቀሳቀስ ነው። ምክንያቱም አላህ ያያል፣ ንግግርህን ይሰማል፣ እንባህን ያያል። እርሱም ዘንድ ያለህን ቦታም ከፍ ያለ በመሆኑ በላ ያፈስብሃል። አንድ አማኝም የእምነቱን ያክል ይፈተናል። ሙእሚን እምነቱ ጠንካራ ከሆነ
በሱ ላይ የሚወርደው ፈተናም ከበድ ይላል። ለምን? ምክንያቱም የአላህ ወዳጆች የአላህ ወልዮች ዱንያ ስጦታቸውና መኖሪያቸው እንድትሆን አላህ ሱብሓነሁ ወተዓላ አልወደደም። ለዚህም ነው ሙሐመድ ሰለላሁ ዐለይሂ ወሰለም ከዱንያ አበባዎች ምንም አልተሰጡም። እቤታቸው 2.5 በ3.5 ሜትር ነው። እቤታቸው እንደ ማንኛውም ሰው ቤት ነው፣ እንዲያውም ያንሳል። ለምን የኡሑድን ተራራን የሚያክል ወርቅ አልሰጣቸው? ለምን የጽዳታቸውን ያክል ወርቅ አልሰጣቸው? ምክንያቱም አላህ ሱብሓነሁ ወተዓላ ወደዳቸው። አላህም ሱብሓነሁ ወተዓላ አንድን ባሪያ ከወደደ ሽልማቱ አኺራዊ ምንዳን ያደርግለታል። ምክንያቱም ዱንያ አላቂ ነችና። ዱንያ አላቂ ነች። አንተ በስቃይ ውስጥ ያለው አዋቂ ከሆነው ጌታ ፊት ስለሆንክ አደብ አድርግ። የወሰደብህ ስለሚወድህ ሊሆን ይችላልና እንዴት በሚወድህ ጌታ ላይ ትበሳጫለህ? ትክክለኛ አማኝ እኮ አላህ ሱብሓነሁ ወተዓላ የሆነ ነገር ሲወስድበት ድምፁን መስማት ስለፈለገ እንደሆነ አድርጎ ያስባል። መልካም አሳቢ ማለት የተወሰደበት ነገር ለበጎ እንደሆነ ያምናል። አላህ የፈቀደው እንደሆነ ያምናል። አላህ የሻው እንደሆነ ያስባል። ፈራጁ እሱ እንደሆነ ያስባል። አላህ አንዴ የወሰነ እንደሆነ ወስኗል። ስለዚህ ምን አስጨነቀ? አንዳንዶቻችን ከቀደር ጋር አንስማማም። እንዲህ ባደርግ ኖሮ እንዲህ ባልሆነ ነበር እያለ ይበሳጫል። ፍሬን ቢይዝ ኖሮ አደጋ ባልፈጠርኩ ነበር፣ እጅን ባልዘረጋባት ኖሮ ፍቺ ባልተፈጠረ ነበር፣ በእንዲህ መልኩ ብነግድ ኖሮ ባልደህየሁ ነበር፣ ቢሆን ኖሮ። ይህ ሸይጣናዊ ስልት ነው። ይህ የሸይጣን በሮች መክፈቻ ቁልፍ ነው። ማለት ያለብህ የአላህ ውሳኔ ሆነ፣ የሻውም ፈጸመ። ቀደረ አላህ ወማ ሻአ ፈዓል። አንዳንዱ እግሩ መቆረጡን፣ ልጁ መሞቱን፣ ከሥራ መባረሩን፣ ከትዳር መፋታቱን፣ ገንዘቡ መበተኑን፣ አይኑ መጥፋቱን፣ በስኳር በሽታ መያዙን፣ የደም ግፊቱን፣ ኮሌስትሮል፣ ስትሮኩን፣ አካላዊ ድክመቱን ይጠላል። ነገር ግን አላህ ሱብሓነሁ ወተዓላ የገይብ ወይም ሚስጥራዊ መዝገብን ገልጦ ቢያሳየህ ወላሂ አላህ የመረጠልህን እንጂ የራስህን አትመርጥም ነበር። ወላሂ አላህ የመረጠልህን እንጂ ሌላን ባልመረጥክ ነበር። ምክንያቱም ጥበበኛው እሱ ነው፣ አዋቂው እሱ ነው፣ አዛኙ ሩህሩሁ እሱ ነው። ስለዚህ አትጨናነቅ። አንተ የአላህ ባሪያ ሆይ አትጨናነቅ። አንድ ሰው ከዓለማችን ትላልቅ ሰው ለመሆን ከጥበበኞች አንዱ ለመሆን ጥሩ አሳቢ ሊሆን ይገባል። ጥበብ በጥሩ እሳቦት ሜዳ ላይ ይበቅላልና፣ ጥሩ አሳቢ ያልሆነ ደግሞ ጠፍቶ ሰውን ያጠፋል። ስለዚህ አንተ ማድረግ ያለብህን ብቻ አድርግ፣ ማድረግ የሌለብህን ደግሞ ተው። በእያንዳንዱ ህመም ውስጥ ተስፋ እንዳለና በሁሉም ችግሮች ውስጥ ስጦታ እንዳለ ታገኛለህ። እንደ አዕዋፋት እንሁን እስቲ። ወፍ በአላህ ላይ ተወኩል አድርጋ ነው ቀንዋን የምትጀምረው፣ ከዚያም እሱ ይረዝቃታል። አንዳንድ ሰው በኢኮኖሚ ዘርፍ አርቆ አሳቢና በእቅድ አወጣጥ ብልህም ሆኖ በአላህ የሚመካ ሰው ታያለህ። ንግድ ሲላሽቅ ሰውየው ተረጋግቶ ታየዋለህ። ከጭንቀት በኋላ እፎይታ አለ ሲል ትሰማዋለህ። የአክሲዮን ገበያ መውረዱን እያየ ሰውየው ብዙ ሲገዛ ታየዋለህ። እንዴ ለምን መውረዱን እያወቅ ትገዛለህ ሲባል ከፍ ማለቱ አይቀርም ይላል። እንዴት አወቅ ስትለው በአላህ እተማመናለሁ ይላል። የዱንያ ነገር ሁሌም እንዲህ ነው። እፎይታ በውስጧ ዘላቂ አይደለም። መከራም እንዲሁ። ሁሌም ሰላም የለም፣ ሁሌም ጭንቀት የለም። የኡማችን ጉዳይ እንኳን ብታዩ አንዴ ከፍ ብላ የነበረችው አሁን ዝቅ ብላለች። የጌታዋን ትዕዛዛት በመጣሷ ወርዳለች። ከዚያም ከፍ ማለቱ አይቀርም። ትዕዛዙን ስታከብር ትልቃለች። ከዚያም መውደቁ አይቀርም። የዱንያ ነገር እንዲህ ነው። ሁሉም በአንድ ሁኔታ ላይ እስከ መጨረሻው አይዘልቅም። አንተ ብቻ በሱ ያለህን እምነት ከፍ አድርገው። ሁሉም ነገር በእጁ መሆኑን አስታውስ። የህዝቦች ከፍ ማለትን ዝቅ ማለትን በእጁ ነው። የኢኮኖሚ ከፍታና ዝቅታ በሱ ነው። አንተ ብቻ በሱ ተማመን። ዛሬ የታጣ ነገ ተመልሶ እንደሚመጣ እወቅ። ዛሬ የታጣ ነገ ይመለሳል፣ ይበልጥ አምሮም ይመጣል። ለምን ካልክ ምክንያቱም በሰው ሳይሆን በአላህ እተማመናለሁና ኢማንም በልቤ ውስጥ እስካለም ሀብታም ነኝ። አንተ አላህ ባሪያ፣ አንተ ፈተናው የረዘመብህ ሆይ ምናልባት
የፈተናህ መርዘሙ በጀነት ለሚገጥምህ የደረጃ ከፍታ ትዕግስት የሚያስፈልገው በመሆኑ ሊሆን ይችላል። በመሆኑም ታገስ። አላህ ስብሓንሁ ወተዓላ ለመልእክተኛው ዓለይሂ ሰላቱ ወሰላም እንዲህ አላቸው፣ ከመልእክተኞችም የቆራጥነት ባለቤቶች የሆኑት እንደ ታገሱ ሁሉ ታገስ። እንዲህም አለ፣ በጊዜያቱ እምላለሁ ሰው ሁሉ በርግጥ በኪሳራ ውስጥ ነው። እነዚያ ያመኑትና መልካሞችን የሰሩት በእውነትም አደራ የተባባሉት በመታገስም አደራ የተባባሉት ብቻ ሲቀሩ። በሌላም አንቀጽ እንዲህ ተብሏል፣ መላእክትም በእነርሱ ላይ ከየደጃፉ ሁሉ ይገባሉ፣ ሰላም ለእናንተ ይሁን፣ ይህ ምንዳ በመታገሳችሁ ነው፣ የመጨረሻይቱም አገር ምን ታምር ይሏቸዋል። ስለዚህ አንተ የአላህ ባሪያ ሆይ በዚህች ምድር ፈተና የሌለበት ነገር እንደሌለ እወቅ። ከዚያም የአላህ ፈረጃ እስኪመጣልህ ድረስ በምታደርገው ትዕግስት ትመነዳለህ። በአላህ ይሁንብኝ፣ አላህ ስብሓንሁ ወተዓላ ለሁሉም ቅርብ ነው። ከመገለጫ ባህሪያቱ ቅርብ መሆኑ ነው። የጉንዳን ኮቴ እንኳን የሚያይ ከራስህ ጋር የምታደርገው የውስጥ ንግግር ሰሚ የሆነ ጌታ ነው። ሰውንም ነፍሱ በሐሳቡ የምታጫውተውን የምናውቅ ስንሆን በርግጥ ፈጠር ነው ይላል ቁርአኑ። ስለዚህ በልብህ ዱዓ ብታጉተመትም አይሰማኝም ብለህ ታስባለህ? ቀረቤታው አይሰማህም? ቀረቤታው ሲሰማህ እኮ ወላሂ ቀልብህ ይረጋጋል። አንተ አንዳንዴ የውስጥህን ለማስረዳት ትጥርና ለማለት የፈለግኩት ገብቶሃል ወይ ሸይኽ ብለህ እንደገና ትጠይቃለህ። አላህ ስብሓንሁ ወተዓላ ግን የውስጥህን ሳትናገር የሚያውቅ የሆነ ጌታ ነው። በመሆኑም ልብህ ይረጋጋ። አንተ ጭንቀት የዋጠህ ሰው ሆይ ቀልብህ ውስጥ ባለው ጭንቀት ምክንያት አላህን በምታወሳ ጊዜ እምባህ ጠብ ሊል ይችላል። ይህች እምባ ከፍራቻው ከሆነች ምንኛ ታድልሃል። አንዳንዱም የበላእ ማዕት ካልወረደበት ቀጥ የማይል ሰው አለ። ስለዚህ አንተ ተጨናቂው ሰው ከአላህ ዘንድ በሆነ ፈረጃ አብሽር። ቅድሚያ ግን አላህን ማወቅ ይኖርብሃል። ካንተ ውጭ በእውነት ሊመለክ የሚገባ አምላክ የለም። ጥራት ይገባ። ከበደለኞች ነኝ። ይህንን ዱዓ ባይሉ ኑሮ ዩኑስ ዓለይሂ ሰላም በአሳ ነባሪው ሆድ ውስጥ እያሉ በጭንቀት ሊሞቱ ይችሉ ነበር። ጭንቀት የበሽታ ምንጭ ነው። ልክ እንደ ስኳር፣ የደም ግፊት፣ ስትሮክ፣ የልብ በሽታዎች። ስለዚህ ይህ የብዙ በሽታ መንስኤ የሆነው ጭንቀት ለማስወገድ ብቸኛ መፍትሄ እጆችን ወደ አላህ መዘርጋት ነው። ከዚያም ጭንቁን ወደ ደስታ ይቀይረዋል። ሐዘኑንም አስወግዶ ልብህን ያረጋገዋል። ነገር ግን አላህን በደስታህ ጊዜ ታውቀዋለህን? በደስታው ጊዜ አላህን ያስታወሰ በጭንቁ ጊዜ አላህ ያስታውሰዋል። ስለዚህም ነው ዩኑስ ዓለይሂ ሰላም ከአጥሪዎች ባይሆኑ ኖሮ እዛው የዓሣ ነባሪ ሆድ ውስጥ በቀሩ ነበር። በላእ ደርሶባቸው ማጥራታቸውን አላቆሙ። ለቅጽበት እንኳን ተስፋ ስለመቁረጥ አላሰቡም ዩኑስ ዓለይሂ ሰላም። ምክንያቱም አላህን ስብሓንሁ ወተዓላ ያውቁታልና። አንዳንዱ በላእ የደረሰበት ሰው ዱዓ አድርግ ስትለው እረ ስንት ያድርግ ያለው ይላል። ቁርአኑንም ሞክረን ፋይዳ የለውም ይላል። ቆይ ወንድሜ፣ ቁርአን በግማሽ ልብ ልሞክረው ብለህ ሳይሆን ሙሉ እምነቱን አሳድረህ ልትጠቀምበት የሚገባ ፈውስ ነው። አሁንም ብሶቱን ይቀጥላል። ሐኪም ጋር ሄድኩኝ፣ እዚህም እዚያም ሞከርኩኝ፣ ግን ምንም መድኃኒት አልተገኘም ይላል። ከዚያም አጉል የሞት እሳቤን ያስከትላል። ምን ነው ይህን ሳላይ በሞትኩኝና ባረፍኩኝ ይላል። በእንዲህ አይነት ሁኔታ ብትሞት እረፍቱን ባታገኝስ ወንድሜ? ስለዚህ ዱዓው ተቀባይነትን የሚያገኝ ማን ነው? ያ በዱዓው ላይ ችክ የሚል በገሃድም ሆነ በግልጽም የሚለምን ከዱዓው ጋር አብሮ አላህን የሚያጠራ ነው። ነቢዩላህ ዩኑስን ዓለይሂ ሰላም ተመልከቱ። የአላህን አንድነት አወሳ፣ ከዚያም አጠራ፣ ከዚያም ኃጢአቱን አመነ። በተመሳሳይ መልኩም ነቢዩላህ አደም ዓለይሂ ሰላም እንዲህ ብሎ ዱዓ አደረጉ። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በርግጥ ከከሳሪዎቹ እንሆናለን አሉ። ጥፋትን ማመን ምንኛ ያምራል። አንተ ሙስሊም ሆይ ጥፋትህን እመን። ምናልባት የጭንቅህ ምንጭ ጥፋትህ ሊሆን ይችላል። ብዙ ጊዜም የሙሲባዎቻችን መንስኤ ወንጀሎቻችን ናቸው። አላህም ይቅር ባይ ጌታ ነው።
ስለዚህ ሐዘንህንና ጭንቀትህን ለማከም በዋናነት ከአላህ ስብሓንሁ ወተዓላ ጋር ያለህን ግንኙነት አስተካክል። የላቀው ዕውቀት ከአላህ ውጭ ሌላ አምላክ አለመኖሩን ማወቅህ ነው። ከዚያም ለጥፋትህ ምህረትን ጠይቅ። የዓሊሞችን ምሳሌ እንውሰድ። አንዳንድ ዓሊም አለ በስንት በሽታ እየተሰቃየ ከአላህ ውጭ ለማንም ትንፍሽ ያላሉ። ምናልባትም ለብዙ ዓመታት በካንሰር እየተሰቃዩ ወዳጆቻቸው፣ ቤተሰቦቻቸው የማያውቁ ይኖሩ ይሆናል። በድብቅም አላህን ዱዓ ያደርጋሉ። አላህ ሆይ በሕይወት መቆየቴ ለኔ ኸይር ካለው አኑረኝ፣ መሞቴም ኸይር ካለው ግደለኝ ይላሉ። ሱብሓነላህ። ስለዚህ አላህን እወቅ። በቀልብህ ውስጥ ያለው የጭንቅ ተራራ ይበተናል። በአላህ ይሁንብኝ፣ ሐዘኑም ይወገዳል። ከዚያ በኋላ ሐሳብ እንኳን ቢመጣብህ ፈገግ ትላለህ። ከታቢዕዮች አንዱ ልጁ ሲሞትበት ፈገግ ብሎ ጣፋጭ ምግቦችን ያድል ነበር። ከዚያም ለምን ፈገግ ትላለህ ሲሉት እሱም አላህ ልጄን ሰጠኝ፣ ከዚያም ወሰደው። እሱ ሲሰጠኝ እንደተደሰትኩት ወደ እሱ ሲመልሰውም መደሰት የለብኝም ወይ አለ። ስለዚህ ወዳጆቼ አላህን ማወቅ ለሁሉም ችግር መፍትሄ ነው። ለዚህም ነው ከመሬት በታች ስንገባ መጀመሪያ የምንጠየቀው ጥያቄ ጌታህ ማን ነው የሚለው ጥያቄ ነው። መልሱም ከመሬት በላይ እያለን የነበረን የጥናት ቆይታ የሚወስነው ይሆናል። አንዳንዶቻችን 40 ወይም 80 ዓመት ኖረን አላህን የማናውቃለን። ማስረጃውም ሙሲባ በገጠመው ጊዜ ይጮሃል፣ ተስፋም ይቆርጣል፣ ለፍጡራን አቤቱታውን ያቀርባል። እንዲህ በሆነ እንዲያ በሆነ እያለ ብሶቱን ያወራጫል። በቀዳእና በቀደር እምነትህ የታለ? ወላሂ ሁሉም ነገር አላህ የጻፈው ነው የሚሆነው። በዚህ ዓለም በአጋጣሚ የሚሆን ነገር የለም። በበርካታ ቀልቦች ውስጥ ያረፈው ጭንቀት ምክንያቱ አላህን አለማወቅ ነው። ፈውሱ ደግሞ የተውሂድን ፈለግ እንደገና ማጥናት ነው። አላህን እስከነስሞቹና ባህሪያቶቹ ማወቅ። እንዳልኩህ አላህ ቅርብ ነው። ስትለምነው ግዴታ ሰዎች በሚሰሙህ መልኩ መሆን የለበትም። በዝምታም ካደረክ ሰምቶህ ዱዓህን ይቀበላል። ስለዚህ ለምን ታዝናለህ? ጭንቀትህንና ሐዘንህን እንዲያስወግድልህ ከልብህ ለምነው። ቁርአኑንም እንዲህ ይላል፣ ወይም ያ ችግረኛን በለመነው ጊዜ የሚቀበል መከራንም የሚያስወግድ በምድርም ላይ ምትኮች የሚያደርጋችሁ ይበልጣልን? ወይንስ የሚያጋሩት ከአላህ ጋር ሌላ አምላክ አለን? ጥቂትንም አትገሰጹ። ወዳጆቼ ሌላኛው ከጭንቀት መድኃኒቶች ውስጥ አንዱ ዱዓ ነው። ይህን የነቢያችን ዓለይሂ ሰላቱ ወሰላም ሐዲስ ትኩረት ሰጥተነው ይሆን? ትኩረት ሰጥተነው እንወቀው፣ አውቀነውም በቃላችን እንያዘው። ቤተሰብ ኖሮት ይህን ዱዓ ያላወቀ ሰው ጭንቀትና ሐዘን በቀላሉ ይጫወትበታል። ይህ ሐዲስ ጋሻ ነው። ነቢያችን ዓለይሂ ሰላቱ ወሰላም ጭንቅን የምናስወግድበት ሐዲስ አስተምረውናል። እንዲያውም በጭንቁ ቦታ ደስታን ያስከትላል። ሐዲሱም ሶሒሕ ነው። ሙስሊም ሁሉ ይህን ሐዲስ በቃሉ የመያዝ ግዴታ አለበት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አንድ የአላህ ባሪያ ጭንቀትና ሐዘን ሲገጥመው ይህን ዱዓ አይልም አላህ ጭንቀቱንና ሐዘኑን ቢያስወግድለትና በምትኩም ደስታን ቢለግሰው እንጂ። አላህ ሆይ እኔ ባሪያህ የባሪያህ ልጅ ነኝ። ማንነቴ ባንተ ቁጥጥር ስር ነው። ውሳኔክ በእኔ ላይ ተፈጻሚ ነው። ፍርድህም ፍትሃዊ ነው። እኔም ያንተ በሆኑት ራስህን በሰየምክበት ስሞችህ ሁሉና በመጽሐፍም ውስጥ በጠቀስከው አንተ ዘንድም ብቻህን ባወቅከውና ከፍጥሮችህም ለማንኛውም ባሳወቅከው ስሞችህ እለምንሃለሁ። ቁርአን የልቤ ጸደይ፣ የውስጤም ብርሃን፣ የሐዘኔን ማስወገጃ፣ የጭንቄን ማጥፊያ እንድታደርግልኝ እለምንሃለሁ። አላሁ አክበር። ጭንቀት ይወገዳል ብቻም ሳይሆን በምትኩም ደስታ ይፈጠራል። ወላሂ የዚህ አይነቱ ደስታ ልዩ ስሜት ነው የሚፈጥረው ቀልብ ውስጥ። ቁርአን ልብን ያረጥባል፣ ጭንቅን ያባርራል። የሆነ ጊዜ ሪያድ ውስጥ በሚገኝ አንድ ትምህርት ቤት አንድ ልጅ ነበር። አስተማሪው ለተማሪዎቹ መናፈሻ ቦታ እንዲስሉ ጠየቃቸው። ከዚያም ሁሉም መሳል ጀመሩ ከዚህ ልጅ በስተቀር። ቁርአንን መሳል ጀመረ፣ ያስጌጠውም ያዘ። ከዚያም አስተማሪው አይቶት
አንተ ልጄ ሆይ ይህ እኮ ቁርአን እንጂ መናፈሻ አይደለም አለው። ከዚያም ቁርአን እኮ የልብ መናፈሻ ነው ትላለች እናቴ አለ። ማሻአላህ ምንኛ ያማረ አስተዳደግ ነው ያሳደገችው እናቱ። እውነተኛው የአትክልት ስፍራ አይን የሚመለከተው አይደለም፣ ልብ ውስጥ የሚበቅለው ነው እንጂ። ስለዚህ አንዳንዱ በትካዜ ውስጥ፣ በድብርት ውስጥ፣ በፍርሃት ውስጥ ታየዋለህ። አንዳንዱም ደግሞ ፈገግ ብሎ ተረጋግቶ ነፍሱ ሰክና ታየዋለህ። ሌሎቹ አለቀልን፣ ተስፋ ቆረጥን ይላሉ። ይህ ሰው ሲቀር አብሽሩ ይላል። በአላህ ይሁንብኝ አላህን ስለሚያውቅ ነው። ስለዚህ ዱዓ ከዋነኛ መፍትሄዎች አንዱ ነው። ይህን ሐዲስ ከልብ አስተውለውማ ነቢዩ ዓለይሂ ሰላቱ ወሰላም ለዓኢሻ ረዲየላሁ ዐንሃ እንዲህ አሏት፣ በጭንቅ ጊዜ የምትያቸውን ቃላት ላስተምርሽ? አዎን አንቱ የአላህ መልእክተኛ ሆይ አለቻቸው። አላህ አላህ ጌታዬ ነው፣ በሱ ምንም አላጋራም በይ። በሌላም ዘገባ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ልብ በሚደነግጥ ጊዜ የሚያረጋጋ ቃል ላስተምርሽ? እጅሽ ደረትሽ ላይ አድርገሽ አላህ አላህ ጌታዬ ነው፣ በሱ ምንም አላጋራም በይ አሏት። አንዳንድ ይህን ሐዲስ የፈሰሩ ሙፈሲሮች እንዳሉት እጅን ደረት ላይ አድርጎ ይህን ዱዓ መባሉ ቁርአን ውስጥ የተጠቀሰ ነው። ይህም አላህ ስብሓንሁ ወተዓላ ለሙሳ እንዲህ ብሎ ባዘዘው ጊዜ ማለት ነው። ክንፍህንም ከፍርሃት ለመዳን ወደ አንተ አጣብቅ፣ በፈራ ጊዜ በደነገጠ ጊዜ ቀልቡ ይረጋጋ ዘንድ እጁን ደረቱ ላይ አደረገ። እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉ ይላል ቁርአኑ። ስለዚህ ዱዓ ከዋናዎቹ መፍትሄዎች አንዱ በመሆኑና ዱንያ ውስጥ እስካለን ብዙ ፈተናዎች ስለሚገጥሙን ዱዓዎቹን ራሳችንንና ልጆቻችንን ማስተማር ይኖርብናል። ከመፍትሄዎቹ ሌላኛው መፍትሄ ደግሞ ጭንቁ ወይም ሐሳቡ አንድ ብቻ አድርገው። እንዴት ከተባለ ለምሳሌ አንዱን ምንድነው ያሳሰበህ ብትለው የልጆቼ መጪ ህይወት ጥሩ እንዲሆን እፈልጋለሁ፣ መርካቶ ውስጥ መሬት መግዛት እፈልጋለሁ፣ ልጆቼን መዳር እፈልጋለሁ፣ መኪና መግዛት እፈልጋለሁ፣ ባለ 4 መኝታ ቤት መግዛት እፈልጋለሁ እያለ ሳያስበው ወደ ማልቀስ ይንደረደራል። አላህ ይዘንልህና ይህ ሁሉ በማን እጅ ነው? በአላህ እጅ አይደለም? እነኚህ የተበታተኑት ጭንቀቶች አንድ አድርጋቸው። እሱም የአኺራ ጭንቀት። ጭንቁ አኺራ ብቻ ያደረገ ሰው አላህ ከዱንያ ጭንቀቶች ይገላግለዋል። ወላሂ ሐዘን ውስጥ የሰመጥ ነው፣ በጭንቀት የተዋጥ ነው ዱንያ ትልቁ ሐሳባችን ስላደረግናት ነው። ልጆቼ አሳሰቡኝ እኮ፣ ልጆቼ አላደጉልኝም እኮ፣ ደሞዜ አልበቃኝም፣ ቶሎ ጡረታ መውጣት ፈልጋለሁ፣ ልጆቼ ገንዘቤ አይበቃቸው እያለ ያጉረመርማል። ወንድሜ ለጋሱ እኮ አላህ እንጂ አንተ አይደለህም። እሱን አስደስት እንጂ እጥፍ ድርብ አድርጎ ያስደስታል፣ ይረዝቃል። ለዚህም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዱንያ የዘወትር ሐሳቡ የሆነ አላህ ሐሳቡን ይበታትንበታል፣ ድህነትንም በሁለቱም አይኖቹ መሃል ያደርገዋል። ምንም ያህል ቢለፋ ከዱንያ የሚያገኘው አላህ ከከተበለት ውጪ አይደለም። አኺራ የዘወትር ሐሳቡ የሆነ አላህ ጉዳዩን ሰብሰብ አድርጎለት ያረጋገዋል። መብቃቃቱን ሀብቱን ልብ ውስጥ ይሞላለታል። ለዱንያም ምንም አይነት ስጋት ልብ ውስጥ አይገባም። ዱንያም አፍንጫዋ መሬት ላይ እየጎተተች በግዷ እርሱ ስር ትሮጣለች። ስለዚህ ሐሳብህ ሁሉ አኺራ ይሁን። አላህ ከዱንያ ጭንቅ ያብቃቃሃል። አንዳንዶቻችን የሥራ ሰዓት እንዳያልፈን ጠዋት አላርም እናደርጋለን፣ ለሱብሒ ሰላት ግን አንጨነቅም። ይህ ሞት ነውና አላህ ጽናቱን ይስጥህ እንድልህ ፍቀድልኝ። አንተ ለሪዝቅህ በጠዋት ተነሳ፣ ሪዝቁን የለገሰህ ግን ዘነጋኸው። ለፍጡር በጊዜ አነጋህ፣ ፈጣሪህን ግን ዘነጋኸው። በዱንያ ውስጥ መስራት መልፋት፣ ከላብህን ጥብጣቢ መብላትህ መልካም ነው። ነገር ግን የአላህን ሐቅ መጠበቅ አለብህ። ስለዚህ ሞባይልና ላፕቶፕ ፎርማት እንደሚደረገው ቀልብህን ፎርማት አድርገው። ከጌታህ ጋር ያለህን ግንኙነት አሳምረው። ከመፍትሄዎቹ ሌላኛው መፍትሄ ደግሞ በሰላት
ከአላህ ጋር መደዋወልን ማብዛት። አንድ ሰው በደወልክለት ቁጥር የፈለግከውን እሰጥሃለሁ ቢልህ መደወሉን ሳይሰለችህ ታከታትለዋለህ አይደል? ታዲያ ምን ነው አላህ ስብሓንሁ ወተዓላ እድሉን ሰጥቶን ሳለ መጠቀሙን ተሳነ? የጠየቅነውን የፈለግነውን የሚሰጠን የሆነ ጌታ እኮ ነው። እሱን ማውራት በራሱ የደስታ ምንጭ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ለቢላል አንተ ቢላል ሆይ እስቲ በሷ በሶላት አረጋጋን እስቲ ይሉት ነበር የሰላት ወቅት ሲደርስ። አንተ ሙእሚን ሆይ በአላህ ይሁንብኝ፣ ሰላትን ሱሱ ያደረገ ሰው ለጭንቀት አይንበረከክም፣ ውስጡም ሰላም ነው። ቁርአኑንም እንዲህ ይላል፣ በሰላትና በሰብር ታገዙ። ሰላቱን አጥብቆ የያዘ ሰው ከሐሳብ ይገላግለዋል፣ ሪዝቁንም በረካ ያደርግለታል። ሰላት መስገድ ሲባል ዝም ብሎ መውረድ መነሳት ማለት አይደለም። በአግባቡ ቀጥ አድርጎ ኹሹዕና ሰኪና ኑሮት ከአላህ ጋር መገናኘት ነው ፍሬያማ የሚሆነው። ሁሉም የአምልኮ ተግባራት መሬት ነው የተደነገጉት ሰላት ሲቀር። ነቢዩ ዓለይሂ ሰላቱ ወሰላም ወደ ሰማይ ባደረጉት የሚዕራጅ ጉዞ ወቅት ነበር የተደነገገው። ይህም በጣም ወሳኝ መሆኑን ነው የሚያሳየው። ሰው በኹሹዕ ሲሰግድ ነፍሱ በሰኪና የደስታ ሰማይ ታካልላለች። በአንዲት ስጁድ የሚረግፈው የጭንቀት ቃላት ሰሚውና አዛኙ ጌታ ሰምቶ በፍጹም ባዶ እጁን አይመልሰው። ከመፍትሄዎቹ ሌላኛው መፍትሄ ደግሞ በቀዷእና በቀደር ማመን ነው። የደረሰብህን ሙሲባ ሊያጠፋህ አልተከሰተም አንተ ራስህን ካልጎዳህ በስተቀር። ሁሉም ነገር ለጥበብ ነው የሚከሰተው። በበሽታ ብትፈተን ለጥበብ ነው። በድህነት ብትሰቃይ ለጥበብ ነው። አላህ ስብሓንሁ ወተዓላ አንዳንድ ባሮቹን ይፈትናቸዋል። ከዚያም ተናንሰው ተሰብረው አላህ ዘንድ ይቀርባሉ፣ ብዙ ምንዳንም ያፍሳሉ። ስለዚህ ባይፈትናቸው ኑሮ ይህ ሁሉ ምንዳ ባላገኙ ነበር። ስለዚህ ልጅ ቢታመምብህ፣ መኪናህ ቢገጭ፣ እቤትህ ቢፈርስ፣ ከስራህ ብትባረር የአላህ ውሳኔ ነው ብሎ አምነህ መቀበል አለብህ። ምክንያቱም ምድርና ሰማያት ከመፈጠራቸው ከ50,000 ዓመታት በፊት ተጽፎ ያበቃለት ጉዳይ ነው። ስለዚህ የምን ሐዘን የምን ትካዜ? ወዳጆቼ አንድ ሰው አላህ ስብሓንሁ ወተዓላ ሲሰጠውም ሲነሳውም ውሳኔው ነው ብሎ አምኖ እንዲቀበል ቀልቡን ያሰለጠነ ሰው ምንኛ ታደለ። አንድ ሰው ልጁ ሞቶበት ከዛ አላህ ስብሓንሁ ወተዓላ ለመላኢኮቹ የአብራኩን ክፋይ ነፍሱን ነጠቃችሁበት አላቸው። አዎን አሉት። ከዚያስ ምን አለ ሲላቸው አመሰገነ፣ እኛም የአላህ ነን ወደ እሱም ተመላሾች ነን አለ አሉ። ከዚያም ለባሪያዬ ጀነት ውስጥ ቤት ገንቡለት፣ ስሙም የምስጋና ወይም አልሐምድ በሉት አላቸው። ሱብሓነላህ። ስለዚህ በገጠመህ ነገር ብትበሳጭ፣ ብትናደድ፣ ብታዝን ምን ታመጣለህ? ምንም። ባይሆን በውሳኔ ከረካህ አላህ ያስደስትሃል፣ ከተናደድክም ንዴቱ ያርፍብሃል። አንዱ ሐኪም በሚሰራበት ሆስፒታል በርካታ ታማሚዎችን ያስተናግዳል። አንዱ ታማሚ ሙሉ ምርመራ ካደረገለት በኋላ ውጤቱ የከፋ በመሆኑ ለመናገር ፈራ። ከዚያም ታማሚው የሐኪሙን ፍርሃት ከፊቱ ላይ አንብቦ ዶክተር ምንም ይሁን ምን ውጤቱን ሳትፈራ ንገረኝ አለው። ከዚያም ካንሰር ነው አልኩት አለ። አልሐምዱሊላህ አለ። ለአላህ ምስጋና ይገባው። ሱብሓነላህ። አንዳንዱ ደግሞ ገና ጥርስህ መውለቅ አለበት ስትለው ነፍሱ የምትወጣ ያክል ይርበተበታል። ሰዎች የአላህን ውሳኔ የሚቀበሉበት አቀባበል ይለያል። ምክንያቱ ደግሞ ይህ አላህን ያውቃል፣ ያ ደግሞ አላህን በቅጡ አያውቅም። ከመፍትሄዎቹ ሌላኛው መፍትሄ ደግሞ ከአላህ ጋር መገለል። ስለ ሰላት አወራን። አሁን ደግሞ ይበልጥ ጠለቅ ብለን ከአላህ ጋር መገለል ያስፈልገናል። ከፍጡራን ጋር ተቀምጠን ቀልባችንን ጭንቀት ሞሉት። በተሰጡን ጸጋዎች ተመቀኙን። ዋትሳፕ፣ ትዊተር፣ ፌስቡክ ሁሉ የማህበራዊ ሚዲያዎችን ተመለከትን። ከጭንቀት ውጭ ምንም አልጨመሩልንም። እስቲ ወንድሜ ከፍጡራኑ ራቅና ሰላትን በወቅቱ ሰግደህ ከአላህ ጋር ገለል በል። የውስጥህ አሰማው። ሌሊት ሰዎች በተኙበት ተነስተህ ከአላህ ጋር ገለል በል። ዱንያንና ጭንቀቶቿን እርሳ። ያኔም አልቅስ።
ጌታዬ ሆይ በል። ወላሂ ይህ ስክነት ኢማንና እርጋታን ያወርሳል። አንዳንዱ ፊቱ አብርቶ ውስጡ ሰክኖ ካየኸው ከአላህ ጋር በመገለሉ ያገኘው የብርሃን ውጤት መሆኑን እወቅ። አንዳንዶቻችን ሌሊት አንነሳም፣ በጀማዓ ሰላት አንሰግድም፣ ቁርአንን በተርቲልና በማስተንተን አንቀራም። ከዚያ ጨነቀን፣ ሆድ ባሰን፣ ሐዘን ጨረሰን እንላለን። ሁሌም እንዲህ በል፣ ከአንተ ውጭ በእውነት ሊመለክ የሚገባ አምላክ የለም፣ ጥራት ይገባ፣ ከበደለኞች ነኝ። እወቅ ወንድሜ፣ አመፁ ላይ የሙጥኝ ካልክ የደስታ መርከብ በቀልብህ ዳርቻ ላይ ሳያርፍ ይሄዳል። ለምን ቢባል አላህን ያመፀ ሰው ደስታ መነፈጉ የአላህ ፍትሃዊ ተግባር ነው። ሊሰጠው ይችላል፣ ነገር ግን ሊያረካው ሳይሆን ሊያጎሳቁለው እንጂ። ስለዚህ ከሚሰጥህ ጋር ደስታን ከፈለክ፣ ጭንቅና ሐዘን እንዲወገድ ከፈለክ ወደ አላህ በተሰበረ ልቦና ከፈጸምካቸው ጥፋቶች ተጸጻች ሆነህ ተመለስ። ስክነት ይገጥመሃል፣ ደስታውም ሐዘኑን ይተካል በአላህ ፍቃድ።